ወደ ቅፍርናሆም ሲገባ ልጁ የታመመበት የጌታን ተአምራት የሰማ አንድ የመቶ አለቃ ወደ ጌታ ኢየሱስ ክርስቶስ እየገሰገሰ መጣ። ጌታን ባገኘው ጊዜ ብላቴናዬ ሽባ ሆኗል፣ እጅግ እየተሰቃየ በቤቴ ተኝቷል፣ አድንልኝ ብሎ ለመነው። እሺ መጥቼ ፈውሰዋለሁ አለ ጌታ። መቶ አለቃው ግን ጌታ ሆይ በቤቴ ጣሪያ በታች ልትገባ አይገባም፣ ቃል ብቻ ተናገር፣ በቃልህ ልጄ ይፈወሳል አለው። እኔ የምገዛቸው ባሪያዎች አሉኝ፣ ሂድ ብለው ይሄዳል፣ ሌላውን ና ብለው ይመጣል፣ ይህንንም አድርግ ብለው ያደርጋል አለ። ጌታችን ኢየሱስ ክርስቶስ በሰውየው ላይ ባየው 3 ነገር ተደሰተ፤ ሃይማኖት፣ ጥበብና ትሕትና። ጌታ በኢየሩሳሌም እንኳን እንዲህ አይነት ትልቅ እምነት አላገኘሁም ብሎ ተናገረ። የሰውየው እምነት አስደስቶታልና ሂድ እንዳመንክ ይሁንልህ አለው። ያ የመቶ አለቃ ወደ ቤቱ ሲመለስ ልጁ ድኖ ወደ እርሱ ሲመጣ አገኘው። የዳነበትን ሰዓት ቢጠይቅ ጌታ ሂድ እንዳመንክ ይሁንልህ ብሎ የተናገረበት ሰዓት ነበር። እንደ እምነቱ ሆነለት።